አንዱ ዓለም እንደማይፋታ ታውቅ ነበር ይች ልጅ። ሌት ሚ ብሬክ ዳውን። ከዚህ በፊት ኤክሱ የነገረችኝን ልንገራችሁ። ስሟን አልጠራውም። ኤክሱ ናት ያለችውን ልንገራችሁ። ቃል በቃል ነው የጻፈችልኝ። ምን አለች መሰላችሁ? 2 ዓመት ኦን ኤንድ ኦፍ ዴት ተደራርጓል ከአንዱ ዓለም ጋር። የሆነውን ልንገራችሁ። ሀዮኒ እንዴት ነህ? ስለ አንዱ ዓለም አንዳንድ የማውቃቸውን ነገሮች ነበሩ። ከቀነኒ ጋር ከመተዋወቃቸው በፊት ከኔ ጋር ለ2 ዓመት ምናምን ኦፍ ኤንድ ኦን እየሆንን አብረን ነበረን እና በጣም አቢዩዝ ያደረገኝ ነበር። እየሰከረ እየመጣ ይመታኛል። ስልኩ ላይ በጣም ብዙ የሚያስጠላ ነገር አግኝቼበት አውቃለሁ። ብዙ ጊዜ ሊገለኝ ሞክሯል። ስላልተሳካለት ነው እንጂ ደግሞ እንደዛ የማያደርግበት ምንም ሪዝን የለው። ያላረኩትን ነገር አረግሽ ይለኛል። ጓደኞቹ ጋር ይጠረጥረኛል። በጣም ቅናተኛ ነው። በጓደኞቹ ፊት ይመታኛል። እኔ እህት ልጅ ይሄ ልጅ እንደማይሆነኝ ሲገባኝ ሌላ ህይወት ጀመርኩኝ። ይሄንን ሲሰማ ኢቭን ከቀነኒ ጋር እያሉ እቤት ድረስ እየሰከረ እየመጣ ያስፈራራኝ ነበር። ሽጉጥ ይደቅንብኝ ነበር እና ይህንን ሳቅ ስራም በጣም ቀየርኩ። ስልኩንም ብሎክ አደረግኩት። እንደዛም ሆኖ ሲሰክር ይደውል ነበር። ይመስለኛል ቀነኒን የገደላት 100% አንዱ ዓለም ነው ትላለች። አንዱ ዓለም እንግዲህ ከሆነ ከጫላ ከሚባል ወይም ስሙን አላውቀው ከእሱ ጋር በሴት የተነሳ ሽጉጥ ተማዘዋል። ይህን ታስታውሳላችሁ። ላይክ እያረጋችሁ ቤተሰብ አዲስ ገቢዎች ሰብስክራይብ እያረጋችሁ የኔ ወዳጆች ብቻና ብቻ ከሀቅ ኢንፎርሜሽን ውጪ ስለሚያስጠይቀኝ ከሀቅ ኢንፎርሜሽን ውጪ መናገር አልፈልግም። እውነተኛና ትክክለኛ ኢንፎርሜሽን የምትፈልጉ ብቻ ነው እኔ ቤት መምጣት የምትችሉት፣ አለበለዚያ ይቅርባችሁ። ሌላ ያለችውን ደግሞ አስተናጋጅ ልንገራችሁ። አንዱ ዓለም በሚዲያ እንደምናየው ስርዓት ያለው ሰው አይደለም። ጋጥ ወጥ ወጠጤ ነው። ዱባይ ላይ ከተለያየ ሴት ጋር ነው የሚርመጠመጠው። ዮኒ እኔ በምሰራበት ሆቴል እንኳን በተደጋጋሚ አይቼዋለሁ። ኢቭን አብረው ያደረችውን እንኳን እንዴት ሲያበሻቅጣት እንደነበረ ጓደኞቹ ፊት እና አዘለም አንጠለጠለም ለዚች ልጅ ማለፍ የሆነ አሻራ ጥሏል። እመቤቴን ደሟን መልስላት ይሉኛል። አንዱ ዓለም ማለት በጣም ሰካራም ነው። ማንም ያውቀዋል። ወጠጤ ነው። በሆነች ዘፈን ታወቀ። ከዚህ በኋላ ባለ ጊዜ ነኝ ብሎ የሚያስብ ሰው ሴቶችን አቢዩዝ በማድረግ የሚታወቅ ነው። ከዚህ በፊት ሌላም ልጅ አለ አመጣዋለሁ። ሴትን አቢዩዝ የሚያደርጉ ሌላም ባለ ጊዜ ነኝ የሚሉ አንዷን በሰደፍ ፈርክሷት ግንባሯን ሆስፒታል ተኝታ ልብሷን ማታቅ ልጅ ነው ሞተች ብለው ጥለው ሄደው ያነሷት ልጅ ነበር። እያንዳንዳችሁ በዚህ ጉዳይ ላይ መሳተፍ አለባችሁ። ለሚያስኩ ኮስችን አንድ ሰው ከፎቅ ላይ ተወርውሮ ሲወድቅ ጎረቤት ዝም ይላል? ያውም ያበሻ ጎረቤት ኢማጂን የሆነ ሰው ሲፈጠፈጥ ከስር ያሉት አንደኛ ፎቅ ያሉት እንዴት አልወጡ? ሁለተኛ ፎቅ ያሉት እንዴት አልወጡ? ሶስተኛ ፎቅ ያሉት እንዴት አልወጡ? ዩ ቴል ሚ ንገረኝ። ከፎቅ ራሷን ስትወረውር እንዴት ስትወድቅ ስትከሰከስ መሬት ላይ እንዴት? እስቲ ንገሩኝ እስቲ እንዴት ነው ይቺ ልጅ ራሷን ስትወረውር ስትፈጠፈጥ? አበሻ ነው ጎረቤት የማያይ አበሻ ነው ለወሬ የማይመጣው ነፍሰ ጡር ናት። ካሜራ የለም እያሉ ነው። ስለዚህ ይሄ ነው የሱ በተለይ እኔ እናገራለሁ፣ ሁሌም እላችኋለሁ። ባለፈው አውርቼ ነበር። የባል ቤተሰቦች መርዞች ናቸው አብዛኞቹ ስል ነበር። የሱ እህት አብራ ነው የምትኖረው። መርዝ የሆነች እህት፣ መርዝ መቆሚያ መቀመጫ የምታሳጣ ባቲሼ ሙላ ነበር የሚያደርግ። የባል ቤተሰብ በጣም ከባዶች መርዞች ናቸው። ምንድነው ባጃጅ እየነዳ ነበር ይሄ ሰውዬ የሚኖረው። ድምፅ ነበረው። ከዛ ቢሊሌ በሚለው ስራው ነው በጣም የታወቀ። ቢሊሌ በሚለው አይደለ የታወቀ ልጅ። ከዛ በየክለቡ መስራት ጀመረ፣ ሳንቲም ያዝ ጀመረ። እሷ የተማረች ልጅ ናት፣ እውቀት ያላት እንደገና ሞዴል ጭምር ነው። ከእህቱ ጋር ነው የምትኖር። ከእህቱ ጋር ገንዘብ አለው ብለው እንደዚህ አምሳ በጣም አድርጋ ሌላው እፍፍፍ አድርገው ቀበሏት። ባለ ጊዜ ነው የምላችሁ ለዚህ ነው። ከመንግስት ጋር ግንኙነት አላቸው የምላችሁ ለዚህ ነው።
አፋፍሰው የቀበረዋል። ለዚህ ነው አጫሉንም እንደዚህ ነው ያደረጉት። አፋፍሰው ነው የቀበሩት ወዲያው ምንም ሳይጣር ላጥ አደረጉ፣ ወረወሩት። እንዲረሳ ለማድረግ ስራ ተሰራ። ስለዚህ ሴቶች በዚህ ጉዳይ በዚህ ላይ በጣም 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 መነጋገር አለብን። ሴቶች ብዙዎቻችሁ አቢዩዝ የምትደረገታችሁን ዝም ብላችሁ ነው የምታዳምጡት። ዝም ብላችሁ አቢዩዝ የምትደበደብ ሰክሮ የሚመጣ ባል እያላት ስትነግርሽ ችግሯን ህመሟን ከዚያ ውጭኝ እኮ ነው። ችግር ከተነገረች ምንድን ነው? እኔ አሁን ችግሬን ተናገርኩ ለሆነ ሰው የዚህ ችግርን ተካፈለኝ ነው አይደል እንዴ? ሚስጥር ለአንድ ሰው ብዬ ከነገርኩኝ ቸግሮኛል፣ ይሄ ነገር ሆኛለሁ ካልኩኝ እንዴት ነው? ለሁሉም አይነገርም ሚስጥር። እንዴት ነው አንድ ሰው በጣም ችግር ውስጥ ነው ያለሁት፣ መኖር አልቻልኩኝም፣ እግዚአብሔር ብቻ ይፍታው፣ እኔ ጨነቀኝ እያልኩ እየነገርኩ ለአንድ ሰው እንዴት ነው ጓደኛ ማይተባበረኝ? አያችሁ፣ የእሱ እህት ለሁለት አንገብግበው ነው ይቺን ልጅ ህይወቷን ያጠፉት። የሴት ጓደኛ አትሆናችሁ የምላችሁ ለዚህ ነው። የባል ቤተሰብ አብዛኛው መርዝ ነው የምላችሁ ለዚህ ነው። በብዙ ቤተሰብ የደረሰ ነው ይሄ። መናጢ ምንም ያልነበረው ሰው ጋር ተጋብተው፣ እውነቴን ነው፣ የኔን ሰፈር ታሪክ ነው የምነግራችሁ። መናጢ ምንም የሌለው ሰው ጋር ተጋብታ የሆነ ጊዜ ላይ አብረው እያደጉ ሲሄድ የእሱ ቤተሰቦች መርዝ ሆነው ቁጭ አሉ። ልክ ለገንዘብ ተብሎ ለምን ተብሎ እንደመጣ ታስበው ቁጭ አሉ። ምንም ያልነበራቸው ባዶ ኪሱን ሲኖር የነበረ ሰውዬ፣ ባዶ ኪሱን የሚበላ የሚጠጣ የሌለው፣ እግዚአብሔር ምስክሬ። አቢዩዝ የምትደረገታችሁን ዝም ብላችሁ ነው የምታዳምጡት። ዝም ብላችሁ አቢዩዝ የምትደበደብ ሰክሮ የሚመጣ ባል እያላት ስትነግርሽ ችግሯን ህመሟን ከዚያ ውጭኝ እኮ ነው። ችግር ከተነገረች ምንድን ነው? እኔ አሁን ችግሬን ተናገርኩ ለሆነ ሰው የዚህ ችግርን ተካፈለኝ ነው አይደል እንዴ? ሚስጥር ለአንድ ሰው ብዬ ከነገርኩኝ ቸግሮኛል፣ ይሄ ነገር ሆኛለሁ ካልኩኝ እንዴት ነው? ለሁሉም አይነገርም ሚስጥር። እንዴት ነው አንድ ሰው በጣም ችግር ውስጥ ነው ያለሁት፣ መኖር አልቻልኩኝም፣ እግዚአብሔር ብቻ ይፍታው፣ እኔ ጨነቀኝ እያልኩ እየነገርኩ ለአንድ ሰው እንዴት ነው ጓደኛ ማይተባበረኝ? አያችሁ፣ የእሱ እህት አብራ ነው የምትኖረው፣ መርዝ የሆነች እህት፣ መርዝ መቆሚያ መቀመጫ የምታሳጣ። ባዲ ሼም ሁላ ነበር የሚያደርጋት። እየሰከረ ይደበድባታል። ባዲ ሼም፣ አንቺ አስቀያሚ፣ አንቺ እንደዚህ ነው ይላል።